አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን የማህበር ሚዲያ ተከታዮቻችን፣ በተለያዩ የማህበር ሚዲያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ የቁርጥ ቀን ልጆች እንዲሁም ወንጌላውያንና መምህራን ያነሷቸውን ሐሳቦች አሁን እንዲህ እናስደምጣቸዋለን። ዘረኝነት የአባትነትን ድርሻ ያሳጣል። ሊቀ ጳጳስ ሆኖ ከክርስቶስ ይልቅ ዘርን መምረጥ በቀጥታ የነ አርዮስ ማህበር ውስጥ ነው የሚከተው። ዘረኛ ሰው ቤተ ክርስቲያንም ሆነ የቤተ ክርስቲያን ራስ የሆነውን ኢየሱስን የካደ ነው። ስለዚህም ከሐዋርያት ቤተ ክርስቲያን ፈጽሞ የተወገዘ ነው። ይህ በቀጥታ ሲሆን ባናይ ራሱ ረቂቅ በሆነው በቅዱሳን አበው የትምህርት ሰይፍ የተወገዘ ነው። ውግዘት ሁለት አይነት ነውና፣ በቀጥታ በግልጽ በሲኖዶስ የሚደረግ ውግዘት አለ። ረቂቅ በሆነ መንገድ በእግዚአብሔር የሚደረግ ውግዘት አለ። የሞስኮ ፌሌራትስ እንዲህ ይላሉ። ኃጢአተኞች በውስጧ ቢኖሩም ቤተ ክርስቲያን ቅድስት ናት። ኃጢአትን ሰርተው በእውነተኛ ንስሐ ራሳቸውን የሚያንጹ ቤተ ክርስቲያን ቅድስት ከመሆን አይከለክሏትም። ነገር ግን ንስሐ የማይገቡ ኃጢአተኞች ወደ በማይታይ የቤተ ክርስቲያን ስልጣይ ወይም ረቂቅ በሆነው በእግዚአብሔር ፍርድ ከቤተ ክርስቲያን አካልነት ይቆረጣሉ። በዚህ መንገድ ቤተ ክርስቲያን በቅድስናዋ ጸንታ ትኖራለች። ነገር ግን የሆነው ሁሉ የሆነውም በእኛ ኃጢአት ምክንያት ነው። በተግባራዊ ሕይወታችን ክርስትናን ምን ያክል እንደገፋናትና ለዘራችን እንዲሁም ለዚህ ዓለም አስተሳሰብ ምን ያህል እንደተገዛን አመላካች ነው። ምናልባት እኛ በውስጣችን የኃጢአት ፓትርያርክ አባት የሆነው ዲያብሎስን አንግሰን ባናኗራችን የሾምናቸው ጳጳሳት ፍቅረ ነዋይ፣ ትዕቢት፣ ሴሰኝነት፣ ዘፋኝነት፣ ስርቆት የመሳሰሉት የሉምን? ስንታይ ክርስቲያንን መስል ይሆናል። ውስጣችን ሲመረመር ግን ሌሎች ነን። የክርስትና ጣዕም ከውስጣችን ፈጽሞ ወጥቷል። የዚህ ዓለም ክፉ ሐሳብ የሆነው ልዩነትም በልቦናችን ጸንቶ ተቀምጧል። ለዚህም አይደል ከመጽሐፍ ቅዱስ ይልቅ ተራ ልብ ወለድ የሚመስጠን ሁሉንም ነገር ዘብራርቀኗል። በዚያ ላይ ደግሞ የቀያየጥነውን እውነት ማየትም አንፈልግም። በየግል ስሜታችን እንበራለን። በዚያው አንጻር የራስን ማኗኗር ማየት ማስተካከል ይገባል። ብቻ ለሁሉም እግዚአብሔር ይመልከት። በዚች ቤተ ክርስቲያን እየተሰራ ያለው ሸፍጥ ልብን ይሰብራል። እግዚአብሔር ስለ ቅድስት ድንግል ማርያም ብሎ ሁሉን ያስተካክልልን። ፈጣሪ እጁን ይላክላት። በእውነት ተረጋግተን በያለንበት እንጽና። የቅዱስ ሲኖዶስ ድምፅ እንስማ። እምነባሃ ቅድስት ቤተ ክርስቲያን ከማሐዘኖ ተሰዶ ሶበ በኩለሄ ረከቦ ርዩ ለይብኪ አይነ ልብ ዘቦ። እንደ እርሷ ሐዘንና ደስታ የደረሰበት ሰው የልብ አይን ያለው አይቶ ያልቅስ። የሰማነውን ነገር ማናምኑናል? ኢሳይያስ 53:1። ያልተቀደደችውና ከላይ ጀምሮ ወጥ የሆነችው የክርስቶስ ቀሚስ ከዚህ ዓለም ያልሆነችው የቅድስት ቤተ ክርስቲያን ምሳሌ ናት። ለአራት የተከፈለው ደግሞ የምታስተምረው ወንጌል ነው። ወንጌል ሊከፋፈልና ለዓለም ሁሉ ሊዳረስ ይችላል። ወንጌል በዘር በቋንቋ በሀገር አይገደብምና የክርስቶስ ወታደሮች የሆኑ ካህናትና መምህራነ ቤተ ክርስቲያን እንዲሁም ወንጌላውያን ተከፋፍለውም ለዓለም ማካፈልም አለባቸው። አብያተ ክርስቲያናት በየሀገራቱ ቢቋቋም፣ አህጉረ ስብከቶች ቢስፋፉ፣ ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ ሊቃውንት፣ ሰባኪያን በቁጥር በዝተው በቦታም ተከፋፍለው ቢያገለግሉ እጅግ መልካም ነው። ቅዱስ ጳውሎስ በሁሉ ጎዳና ክርስቶስ ይሰበካል፣ ስለዚህም ደስ ብሎኛል እንዳለ የመምህራን መብዛት፣ የወንጌል መስፋፋት እጅግ ደስ የሚያሰኝ ነው። ፊልጶስ 1 ጀምሮ ቀሚስ የተባለችው ቤተ ክርስቲያን ከተቃደዷት ግን አደጋ አለው። የሐዋርያት በሆነች በአንዲት ቤተ ክርስቲያን እናምናለን ብለን የምንናገርላት ቤተ ክርስቲያን የክርስቶስ ቀሚስ ናት። በሰዎች ያልተሰፋች ማንም ሊሰፋት የማይችል ቀሚስ ናት። ከላይ ጀምሮ ወጦና በመሰራቷ አትከፋፈልም። ቤተ ክርስቲያን ሊከፋፍሏት የሚፈልጉ ሰዎች ግን አውገስጢኖስ እንዲህ ሲልም ይጠይቃቸዋል። ሮማውያን እንኳን ያልቀደዷትን የክርስቶስን ልብስ እናንተ ስለምን ትቀዱታላችሁ? ከሁሉ በላይ በምትሆን ሐዋርያት በሠሯት በአንዲት ቅድስት ቤተ ክርስቲያን እናምናለን፣ ከቅዱስ ሲኖዶስ ጎን እንቁም ሲል ወንድማችን ዲያቆን ሄኖክ ኃይሌ መልእክቱን አስተላልፏል። ማኅበረ
ቅዱሳን በወቅታዊ ጉዳዮች ላይ መግለጫ መስጠቱም ይታወሳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማኅበረ ቅዱሳን ወቅታዊ ጉዳይን አስመልክቶ መግለጫን ሰጥቷል። ማኅበሩ በመግለጫው ሲመተ ኤጲስቆጶሳት በሚል ቤተክርስቲያንን ለመከፋፈል የተፈጸመውን ድርጊት እንዳሳዘነውም ገልጿል። ቅዱስ ሲኖዶስ አስቸኳይ መፍትሄ እንዲሰጥ የጠየቀ ሲሆን የሚመለከተው የመንግስት አካልም ድርጊቱን በቁጥጥር ስር አውሎ የቤተ ክርስቲያኒቷን ሕጋዊ መብት እንዲያስከብርም ጠይቋል። ስርዓትን በጣሰ መልኩ የተሾሙ አባቶችም ይቅርታ ጠይቀው እንዲመለሱ፣ ሹመቱን የፈጸሙ ጳጳሳትም የቆረጡትን ቀኖናዊ አንድነት ቀጥለው እንዲመለሱም አሳስበዋል። ድርጊቱ መንግስት ባለበት ሀገር በመከናወኑ የሚያስጠይቅ ወንጀል ነው። የጀርመንና አካባቢው ሀገረ ስብከት በብፁዕ አቡነ ዲዮናሲዮስ የሚመራው የጀርመንና አካባቢው ሀገረ ስብከት በትላንትናው ዕለት ይህ ሕጋዊ በሆነ መልኩ የተከናወነውን የኤጲስቆጶሳት ሹመትን አስመልክቶን መግለጫ ሰጥቷል። ሀገረ ስብከቱ በመግለጫው የጥምቀት በዓል በፍጹም ደስታና ክርስቲያናዊ አንድነት በተከበረበት ማግስት አንዲቷን ቤተ ክርስቲያን ሊያስፋፉ ቃል የገቡ ሊቃነ ጳጳሳት ሲመት ኤጲስቆጶሳት በማከናወናቸውን ማዘኑንም ገልጿል። ድርጊቱ መንግስት ባለበት ሀገር በመከናወኑ የሚያስጠይቅ ወንጀል በመፈጸሙ በሕግ እንደሚጠይቃቸውና እርምጃ እንደሚወስድባቸውም እንደሚያምንም ተናግሯል። በሀገረ ስብከቱ ያሉ ካህናት፣ ምዕመናን፣ የሰንበት ተማሪዎች በጸሎት እንዲጸኑና አንድነታቸውን እንዲያጸኑም አሳስበዋል። ወደ ልዩ መረጃችን እናምራ። በአባ ሳዊሮስ አማካይነት ከታች የተዘረዘሩት አህጉረ ስብከት ላይ የስም ዝርዝራቸው የሚገኘው መነኮሳት የአህጉረ ስብከቱ መንበረ ጵጵስና ከቅዱስ ሲኖዶስ ፈቃድና እውቅና ውጪ ወረራ እንዲፈጸምበት ስምሪት የተሰጠ በመሆኑ በየአካባቢው የምትገኙ ካህናትና ምዕመናን መንበረ ጵጵስና አህጉረ ስብከቱ እንድትጠብቁ ጥሪ ቀርቧል። አንደኛ አባ ገብረ ማርያም ረጋሳ ምዕራብ ወለጋ ሀገረ ስብከት፣ ሁለተኛ አባ ተክለ ሃይማኖት ወልዱ ድሬዳዋ ሀገረ ስብከት፣ ሶስተኛ አባ ገብረ ማርያም ወልደ ዮሐንስ ጉራጌ ሶዶ ሀገረ ስብከት፣ አራተኛ አባ ገብረ እግዚአብሔር ታደለ ምዕራብ አርሲ ሀገረ ስብከት፣ አምስተኛ አባ ሚካኤል ገብረ ማርያም ከምባታ ሀገረ ስብከት፣ ስድስተኛ አባ ኃይሉ እንዳለ ምስራቅ ሐረርጌ ሀገረ ስብከት፣ ሰባተኛ አባ ተክለ ማርያም ስሜ ጉጂ ሊበን ሀገረ ስብከት፣ ስምንተኛ አባ ኃይለ ኢየሱስ መንግስቱ ከፋ ሀገረ ስብከት፣ ዘጠነኛ አባ ወልደ ኢየሱስ ይፋ ቄለም ወለጋ ሀገረ ስብከት፣ አስረኛ አባ ጳውሎስ ከበደ ሀዲያ ሀገረ ስብከት፣ 11ኛ አባ ኃይለ ኢየሱስ ተስፋዬ ምስራቅ ወለጋ ሀገረ ስብከት፣ 12ኛ አባ ገብረ ኢየሱስ ገለታ ሆሮ ጉዱሩ ሀገረ ስብከት፣ 13ኛ አባ ጸጋ ዘአብ አዱኛ ምሁር ኢየሱስ ገዳም የበላይ ጠባቂ፣ 14ኛ አባ ኃይለ ማርያም ጌታቸው ምዕራብ ሐረርጌ ሀገረ ስብከት፣ 15ኛ አባ ወልደ ጊዮርጊስ ኃይለ ሚካኤል ከሚሴ ሀገረ ስብከት፣ 16ኛ አባ እስጢፋኖስ ገብሬ ባሌ ሀገረ ስብከት፣ 17ኛ አባ ገብረ መድህን ገብረ ማርያም ጎፋ ባስኬቶ ሀገረ ስብከት፣ 18ኛ አባ ኃይለ ሚካኤል ንጉሴ ጊኒር ሀገረ ስብከት፣ 19 አባ አብርሃም መስቀሌ ዳውሮ ኮንታ ሀገረ ስብከት፣ 20ኛ አባ ነዋየ ሥላሴ አክሊሉ ምዕራብ ጉጂ ሀገረ ስብከት፣ 21 አባ ኪዳነ ማርያም ቶሎሳ ጅማና የም ሀገረ ስብከት፣ 22 አባ ወልደ ማርያም ጸጋ ቦረና ሀገረ ስብከት፣ 23ኛ አባ አምደ ሚካኤል ኃይሌ አርሲ አሰላ ሀገረ ስብከት፣ 24ኛ አባ መርሃ ጽድቅ ኃይለ ማርያም ጌዲዮ ቡርጂ አማሮ ሀገረ ስብከት፣ 25ኛ አባ ሞገስ ኃይለ ማርያም መናገሻ አምባ ቅድስት ማርያም ጋራ መድኃኔ ዓለም ደብረ ፀሐይ ቅዱስ ጊዮርጊስ የበላይ ጠባቂ፣ 26ኛ አባ ገብረ ኢየሱስ ንጉሴ ቡኖ በደሌ ሀገረ ስብከት ናቸው። ክቡራን ተመልካቾቻችን በያለንበት ቦታ ጸንተን ቅድስት ቤተ ክርስቲያናችን ዛሬም እንደወትሮው እንጠብቅ፣ የቅዱስ ሲኖዶሱን ውሳኔም እንጠብቅ። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ብፁዓን አበው ሊቃነ ጳጳሳት እንደምን አደራችሁ። ዛሬ እዚህ የተሰበሰብንበት ዋና ምክንያት ጥር 14 ቀን 2015 ዓመተ ምህረት ዛሬ እሁድ ጧት ታላቅ ክስተት ተከስተዋል። በቤተ ክርስቲያን ላይ ያነጣጠረ ክስተት ተከስተዋል። እሱም ቅዱስ ሲኖዶስም ያላወቀው ያላሰበበት ያልተነጋገረበት ያላወቀው ጉዳይ ነው የተፈጸመው እና ክስተቱም የጳጳሳት ሹመት በሚል የሚል ነው ክስተቱ እና ሁላችንም አሁን የሰማነው አሁን ዛሬ እና ስለዚህ በውስጥም በውጭም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ከዛሬ ጀምሮ በአስቸኳይ እንድትደርሱ እንድትመጡ ወደ አዲስ አበባ እንድትመጡ እና ሁላችንም እንድንነጋገርበት ነው። ሁለተኛ መንግስት ኃላፊነቱን እንዲወጣ ጸጥታ እንዲያስከብር ተገቢውን ቀባ ወይም ደግሞ ጥበቃ እንዲያደርግ እናሳስባለን። ክርስቲያኖቹ ካህናቱም ክርስቲያኖቹም የቤተ ክርስቲያኒቱ አባላትም ሁላችሁም እያላችሁበት ተረጋግታችሁ ያው በጸሎትም ሀሳብ በያላችሁበት ተረጋግታችሁ እንድትከታተሉ ነው የምናሳስበው።